ለሀገሩም አዲስ ነን፣ ቋንቋውንም አንችልም፣ የምናውቀውም ሰው አልነበረም። በጣም ተደናገጥን። ልክ ከደረስን ከ2 ሰዓት ከ15 ደቂቃ በኋላ ይህ የምታዩት በረዶ እንደ ዱቄት ከሰማይ መውረድ ጀመረ። በጣም ተደናገጥን። እኛ ከዚህ በፊት ሰምተነው ነው እንጂ አይተነውም አናውቅም። እንደዚህ አይነት የበረዶ መዓት አይን ላይን ተፋጠጥን። በመቀጠልም ወደ ተከራየንበት ቤት ተጓዝን። ቤት ውስጥም ስንደርስ ምንም አንድም ሰው አልነበረም። ተደናገጥን። ቤት ውስጥ ያከራዩን ሰዎች እንጠብቃችኋለን ብለው ነበረ። የሄድንም እነሱን ተስፋ አድርገን ነበር። ግን በአጋጣሚ በዚህ በአየር ንብረቱ አማካኝነት ከቦታው ለቀው ወደ ሌላ አካባቢ ሄደዋል። እኛ ደግሞ ይሄንን ነገር አላወቅንም ነበረ። በሰጡን ቁልፍ በሩን ከፍተን ስንገባ አንድም ሰው አላገኘንም። ተደናገጥንና ሁለታችንም እንደገና ተፋጠጥን። ቁጫን ቤቱ በጣም ነው የሚያምረው፣ ውብ ነው። ሁሉም ነገር የተሟላ ነው። ጠረጴዛው ላይ በሉ የአየር ንብረቱ ሰሞኑን ጥሩ ስላልሆነ እኛ ሄደናል ወደ ዘመዶቻችን፣ እናንተ ግን የምትፈልጉት ነገር ሁሉም አለላችሁ፣ እየተጠቀማችሁ ተዝናኑ የሚል ደብዳቤ ጠረጴዛው ላይ አገኘን። ሁለታችንም አነበብነውና በድንጋጤ ሰውነታችን መንቀጥቀጥ ጀመረ። ይታያችሁ እንግዲህ አገሩን አናውቀውም በምንም ታምር፣ ወሬውን ነው እንጂ የምንሰማ። በምንም ታምር እንደዚህ አይነት ሀገር ይሆናል ብለንም አልጠበቅንም ነበረ። ግራ ተጋባንና እርቦን ስለነበረ ወደ ምድጃ ሄድን። በተባልነው አማካኝነት ወደ ኪችን ገባንና ፍሪጁን ስንከፍተው ምግብ እንዳሉትም ተሰርቶልናል። ፍሪጁ ሞልቷል። ሁሉም ነገር ከመጠጥ እስከ ምግብ ድረስ የፈለግነውን ምግብ አንስተን አሟሙቀን መመገብ ጀመርን። ከዛ በኋላ ለተወሰነ ሰዓታት እኔም እሱም ጸጥ ተባብለን መፋጠጥ ጀመርን። አንድም የተነፈስ ጠፋ። ምክንያቱም ስለተደናገጥ ሁለታችንም በየሀሳባችን ተጉዘናል። ቤቱ በጣም ይቀዘቅዛል፣ ይበርዳል። በምን እናሙቀው? እንደ ሀገራችን ቢሆን እሳት አንድደን ወይም ከሰል አያይዘን እናሞቀው ነበረ። ብንዞር ቤቱንም መኝታ ቤትም የትም ብንሄድ የሚያሞቅ ነገር ምንም ነገር አጣን። ከዛ ያሞቅንበትን የኪችኑን ላይት የምድጃውን ለኮስንና ተው ነው በዛ አማካኝነት እንዲሞቅ ብለን። ለካስ እነሱ ደብዳቤ አሁንም ጽፈው ትተውልን ኖሯል። አላየነውም ነበረ። ከዛ እንደ አጋጣሚ ዘወር ስል ከኪችኑ አጠገብ ማሞቂያውን እዚህ ጋር ክፈቱት፣ ስትከፍቱት ይሞቅላችኋል፣ ቤቱ በጣም ስለሚበርድ ተጠንቀቁ የሚል ማስታወሻ ነው ደብዳቤው። ከዛ ያንን ስናነብ አየነውና ምድጃውን የለኮስኩትንም አጠፋሁትና እንደገና ማሞቂያውን ለኮስ ነው። ከተወሰነ ሰዓት በኋላ ቤቱ ሞቀልን። ትንሽ ተረጋጋን። የሚገርማችሁ ነገር ቅዝቃዜው በጣም ኃይለኛ ነው። በጣም የምትነኩት ዕቃ፣ ግድግዳው፣ ወንበሩ፣ መቀመጫው ሁሉ በጣም በረዶ ቀዝቃዛ ነው። ምክንያቱም እነሱ ዘግተውት ቀድመው ስለሄዱ ቤቱ ቀድሞ አልሞቀም። ገና ከመክፈታችን ነው ቤቱ ትንሽ መሞቅ የጀመረ። ከዛ በኋላ እንደዚህ እያል መሸ። ሲመሽ ሁለታችንም ወደ መኝታችን ክፍል ሄደንና ተኛን። የወደቅንበትንም አናስታውስም። አንዳችም ሌሊት ሳንነቃ ጠዋት ነው ሁለታችንም ከመኝታችን የተነሳ ነው። ምክንያቱም አንደኛ ደንግጠናል፣ ሁለተኛ በጣም ቀዝቃዛ ነው፣ ሶስተኛ ደግሞ መንገዱ አድክሞን ነበረ። ስለዚህ ሁለታችንም ጠዋት ከተነሳን በኋላ እንደገና ቁርሳችንን አሟሙቀን መመገብ ጀመርን። ተመግበን እንደጨረስን ከተወሰነ ደቂቃ በኋላ ወደ 25 ደቂቃ አካባቢ ይሆናል በሩ ተንኳኳ። ማን ነው አልን። መልስ ከውጭ የሚሰጥል የለም። ማን ነው ስንል አሁንም መልስ የሚሰጠን የለም። ለካስ እነሱ አማርኛ አይችሉም፣ እንግሊዘኛ ነው መሆን ያለበት። ከዛ ዝም ብዬ በሩን ስከፍተው ነጭ ናቸው፣ 2 ነጮች። ሲጠይቁን ምን ብለን እንመልስ? የሚጠይቁንን ጥያቄዎች በሙሉ እኛ ቋንቋ ስለማንችል መመለስ አልቻልንም። በጣም ግራ ገባንና በጣም ተደናገጥን። ምክንያቱም እንዴት 3 ቀን ሙሉ ሰዎቹ በሰላም ገባችሁ ወይ? ቤቱን እንዴት አገኛችሁት? የአየር ንብረቱስ ቅዝቃዜውስ እንዴት አደረጋችሁ ተብሎ አይጠየቅም ወይ? ባንተዋወቅ እስኪ እንጠራጥራቸው ነበር። መቼም ሰው ነንና በተለያየ መልኩ
ግን እንተዋወቃለን። ከዚህ በፊት እኛ ጋር መጠው በስነ ስርዓት ለአንድ ወር አስተናግደናቸውን የተመለሱ። እነሱም ያንን ውለታ ለመመለስ ነው የጫጉላ ሽርሽራችሁን እኛ ጋኑ ብለው ቃል የገቡልን የነበረ። ግን እነሱ ትተውን ጠፉ። ልክ እኛ ቤት ስንደርስ ባዶ ቤት ነው ያገኘነው። ምንም ሰውም አላገኘንም ነበረ። እንዴት ሆናችሁ ተብሎ አይደወልም፣ እንዴት ዝም ይሉናል በማለት ሁለታችንም ተደናግጠን ሀሳብ ውስጥ ገባን። በዛ ላይ ደግሞ ተደራቢ እንደገና እነዚህ ሁለት ነጮች እየገቡ ቤቱን እያዩ ፎቶግራፍ እያነሱ ይሄዳሉ። በጣም ግራ ተጋባን። አስቡት እንግዲህ እንዴት እንደሚከብድና እንደሚያስፈራ። ለሀገሩ አዲስ ነን፣ የምናውቀው ሰው የለም። የአየር ንብረቱ በጣም ከባድ ነው። ሁሉም ከቤት እንዳትወጡ ተብሎ ተቀምጧል። መኪኖቹ ራሱ በዚህ በበረዶ አማካኝነት ጎማቸው ሰምጦ ነው ያለው። መንገዱ በጣም ነው የሚያንሸራትት። ለመጎብኘት እንኳን አይቻልም። ገባን። እቤት ነው የታጠርነው። የሄድነው ለ15 ቀን በጣም ትንሽ ቀነሽ። እነሱ ግን ድምጥማጣቸውን አጠፉ። አንድም ድምፅ አላሰሙንም። በጣም ተደናገጥን። ቀናችንም እየደረሰ ሄደ። በጣም ከመፍራታችን የተነሳ ለመጨረሻ ጊዜ ብለን ደወልንላቸው። በጣም በቀን ከ5 እና ከ6 ጊዜ በላይ መደወል ጀመርኩኝ። ምን ሆናችሁ ነው እያልኩ። ጸጥ፣ ምንም ነገር የለም። በጣም ተደናገጥን። በቃ ይሄ ነገር በጣም ችግር ነው ማለት ነው። የሆነ ነገር አለኛ ያልገባን። አንደኛ ለምን እነሱ ትተውን ሄዱ? ኑ ብለው እንቀበላችኋለን ካሉ በኋላ አዘጋጅተን እያየናችሁ ነው፣ አይን ኑ እንጂ ቀራችሁብን ካሉ በኋላ እንዴት ይሄዳሉ? ሲቀጥል ደግሞ የአየር ንብረቱ እንደዚህ ነው፣ ተዘጋጁ ወይም የምትመጡበትን ቀን ቀይሩት። አሁን ጥሩ ስላልሆነ አገሩንም ለመጎብኘት አይመችም፣ ለመዟዟርም ስለማይመች እንዳትመጡም፣ ለአገሩም አዲስ ስለሆናችሁ ቅዝቃዜውን አትችሉትም አይሉም ነበር ወይ? ሶስተኛ ደግሞ እንዴት ጸጥ ብለው እንደዚህ በባዶ ቤት ትተውን ይሄዳሉ በማለት እንደገና ነገሩን ከበጎነት ወደ መጥፎነት እያሰብንባቸው መጣን። እነዚህ ሰዎች አይደሉም ማለት ነው። እነዚህ በሰው ሀገር አምጥተው እንዴት እንደዚህ ያደርጉናል? ምን ማለት ነው አልን። በዛ ላይ ደግሞ ይታያችሁ፣ እነዚህም ማናውቃቸው ነጮች እየገቡ ቤቱን እያዩ ፎቶ እያነሱ ይወጣሉ። በጣም ግራ ተጋባን። ምን ማለት ነው አልን። ከ4ኛ ቀን በኋላ ግን እንቅልፍ መውሰድ አቃተንኛ። በቃ ሁለታችንም ቁጭ ብለን የምናድር ፈራን፣ በጣም ፈራን። ከዛ በኋላ እንደምንም ብለን ኦንላይን ፈለግንና ትኬቱን የቆረጥነውን ትኬት ለማሳጠር አሰብን። ይሄን ለ15 ቀን ነው ግን ይበቃናል 6-7 ቀን ብለን። ከዛ እንደ አጋጣሚ እግዚአብሔር ስጣቸው የተወሰነ ብር ጨመርንና ትኬታችንን ወደ 8 ቀን አደረግነው። በ8 ቀናችን እግዚአብሔር ይስጠው እግዚአብሔር ራሱ መንገዱን ሁሉ አጠራልንና ትኬቱንም አገኘን፣ ትራንስፖርትም አገኘን። ከዛ በኋላ ወደ ሀገራችን ተመለስን ምንም ሳንል። ለካ እነዚህ ሰዎች ምን አድርገዋል መሰላችሁ? ቤቱን ሽጠውታል። ቤቱን ሽጠውት በቀን ገደብ እስከዚህን ቀን እስከ 3 ወር እንለቃለን ብለው ለእነዚህ ለሚገቡ ለሚወጡ ሰዎች አስረክበዋቸው ኖሯል። እኛ ምንም የምናውቀው ነገር የለም። ለነገሩ እኛ የሄድን ለ15 ቀን ነው እንጂ ለመኖር አይደለም ነበረ። ግን ሰዎቹ በጣም ባለየ ናቸው። እውነት ይቅርታ ግን ለአማርኛ እንደዚህ አይደረግም። የሰውን ሰው በማያውቁት ሀገር ሰው ኑ ብለው ወስደው የአየር ንብረቱ የተበላሸ እንዴት ሰውን ሰው ሀገር ውስጥ ወስደው እንደዚህ ባዶ ሜዳ ላይ ይጥላሉ? በጣም ተናደድን። እየተናደድን ሄድን። አይ የጫጉላ ሽርሽር በቀረብን ኖሮ እያል ስንሄድ አናገኛችሁም መሰላችሁ? እዛው እኛ ሰፈር ሁለቱን ባልንም ሚስትንም አገኘናቸው። እሺ ምን እንበል? ምንድን ነው የሚባሉት? ምን እናደርጋቸው? ታይቶም ተሰምቶም የማይታወቅ ታሪክ። የሚገርማችሁ ነገር ሁለታችንን ሲያዩ ፈገግ እያሉ በሳቅ መጡ ሰላም ሊሉን። አያፍሩም እንዴ ተባባልንና እኛም ሄድንና ሰላም አልናቸው። ሰላም አልናቸው። በሰላም መጣችሁ አሉን። አሁንም አያፍሩም እንዴ? ከየት ነው የምንመጣው አልኳቸው። እኔ እንዴ ከሄዳችሁበት አሉን። እንዴ እናንተማ ትታችሁን አይደል እንዴ የጠፋችሁ በባዶ ቤት አልኳቸው። እንዴ ታዲያ ሁሉን ነገር አስተካክለንላችሁ የለ እንዴ ብንጠፋስ አሉን መልሰው። ምንም እኮ አያፍሩም። አዎ ማስተካከል አስተካክላችሁልናል፣ ግን እንዴት ሁሉን ነገር ሳትነግሩን በማናውቀው ሀገር በዛ አየር ንብረት ከባድ በሆነበት ወቅት እንዴት እንቀበላችኋለን ብላችሁ
ከቤታችን ካስወጣችሁን በኋላ እንዴት ትታችሁን ትሄዳላችሁ ብለን ስንጠይቃቸው እንዴ እኛ እኮ ቤቱን ሽጠነዋል እኮ፣ ስለዚህ ወደ ሀገራችን ልንመለስ ነው፣ ኑና ተዝናኑ ነው እንጂ ያልናችሁ እኮ ቤት ቁጭ ብለን እንጠብቃችኋለን አላልንም ብለው ክው አላሉን መሰላችሁ? በጣም ነው የሚገርም። ሰዎችን ማመን በጣም ከባድ ነው። እንግዲህ ይህን ያህል ሀገር ተጉዘን ሄደን አስቡት። በባዶ ሀገር ምንም ነገር ሳናይ ተጨንቀን እንደገና በጭንቀት ላይ ጭንቀት በሽታ ገዝቶ መምጣት ማለት ነው። ላደረጋችሁልን እግዚአብሔር ይስጣችሁ፣ ግን ጥሩ ስራ አይደለም የሰራችሁት ብያቸው ከፊታቸው ጠፋን። ከዛ በኋላ ሲደውሉም አላነሳንላቸውም። ብድር በምድር ይሏችኋል። ይሄ ነው። ከዛ በኋላ ምን ተፈጠረ መሰላችሁ? ከዚህ በፊት እዚህ ሀገር ሲመጡ የሚያርፉት እኛ ጋር ነበረ። ይገርማችኋል። ከዛ በኋላ ምን ተፈጠረ መሰላችሁ? ብድር በምድር ይሏችኋል። ይሄ ነው። ግን ባይሆንባቸው ጥሩ ነበረ። ግን ምን ይደረጋል መችስ እግዚአብሔር አንዳንዴም እኮ ይመልሳል፣ የልብንም ያያል። ከተከራዩበት ቤቱን ሽጠነዋልና ውጡ ብለው የተከራዩት ሰዎች በአንድ ቀን ያስወጧቸዋል። ኬት ይድረሱ? የሚያውቁት ሰው የለም። ቤተሰቦቻቸው በጣም ገጠር ውስጥ ናቸው። አሁን ደግሞ በዚህ በሰላሙ ምክንያት መሄድ አይችሉም ወደዛ። ስለዚህ ደወሉልን በተከታታይ አላነሳንላቸውም፣ ጸጥ አልናቸው። አሁንም አላነሳንም፣ ጸጥ አልናቸው። ምን ሆነው ይሆን እነዚህ ሰዎች አልንና ስለምናውቀው የተከራዩበትን ቤት አካባቢ ስንሄድ ከቤት እንደለቀቁና ጎረቤት እንደገቡ አንድ የሆነች የ7 ዓመት ህፃን ልጅ ትነግረናለች። በስማ ብለን እኛም ተገርመን በነገሩ ወደ ቤታችን ተመለስን። ከዛ በኋላ የመልእክት ማዕት ኧረ እባካችሁ ማሩን፣ ይቅርታ አድርጉልን፣ ኧረ እባካችሁ ስልካችንን መልሱ የሚል የመልእክት ማዕት ይንደረደር ጀመረ። እኛም ብድር በምድር ከዚህ ዛ ድረስ ይህን ያለ ርቀት ሄደን እንደዛ ጉድ አድርጋችሁናል። እግዚአብሔር ሳያውል ሳያድር ነው የእጃችሁን የሰጣችሁ። እኛ ከሁን በኋላ አናውቃችሁም፣ እናንተም አታውቁንም አለና በልባችን ጸጥ አልናቸው። ምን እንደሆኑም አላውቅም። ከዛ በኋላም እኛም የራሳችንን ህይወት መኖር ጀመርን።